እኔ የቤተ ክህነት ትምህርት በደንብ ተምሬያለሁ። በወቅቱ ይመስለኛል ፊደል ያስቆጠሩኝ ቤተሰቦችም፣ ምክንያቱም በዚያን ጊዜ ይሄ እዚህ የድብትርና የምናምን መሬት ባላባትነት ስሜት ነበረ። ያንን እንድሸፍን ይመስለኛል በህፃንነቴ ገና እንደ አፌ እየተንተባተበ ነው ፊደል ፍካሪ ጻድቃን እንኳን ፍካሪ ጻድቃን ወዛታ መሙዘ ዳዊት አለለ ብዙ ዘይወር በመግረሻ ወዘይ ቀወን ተፍነጣጣ ዘዳይሞ ከእግዚአብሔር ስምረት ወዘጓን በማልቶልል ወይ ከመጽ እንደ ተክልታ በመዋዘማ እንተ ጦሪያ በግዝ ወቆጽላኒ እየተነገ ሁሉ ዘገብረ ፈጽም አኮ ከመዘ አጣንሳ አኮ ከመዘ ዳይሞ ከመመሬ ዘይግፎ ነፋስም ገጸም ወበንተዚት ነሶራስ ያንም ዳይ ወይ አጣኑ ተመግረ ጻድቃን ስማያም እግዚአብሔር ፍኖቶ ሙላታ ወፍኖቶ ሙላታ ተጣፈ ሰባ ለወልዶ መንፈስ ቅዱስ እንዲያልኩ ቀድስ ነበር። ቀድሳል መቀደስ እንዴት መሰለ መቀደስ እችል ነበር፣ ግን በዚህ በእኛ በቤተ ክህነት ትምህርት የመርጌትነትና የቅስና እንትን ትንሽ ይለያያል። ይሄኛው የመርጌትነቱን ስትል ገፋ አድርገህ እንድትማር ነው የሚያደርጉ። የቅዳሴ ትምህርት ከሆነ ይህችን ቅዳሴ ትምህርት ታጠናለህ፣ ሁልጊዜ ተንሱ ጸልዩ ያሉ መኖር ነው እና እኔን ግን ቤተሰቦች የዚያን ጊዜ ያስተምሩኝ የነበረ ቀለብም እየጫኑ አንዳንድ አስተማሪ ጋር እየወሰዱ ለምሳሌ እኔ ቅኔ፣ አቋቋም፣ ዝማሬ፣ መዋሥዕት፣ ጾመ ድጓ ምዕራፍ የሚባለው እኔና አካባቢ ድረስ ዳስሼ ነው የተማርኩትና በዚያ ደረጃ ነው። በመካከሉ ግን ያው እኔ ትንሽ በልጅነቴ ጠፋሁ። አንድ ጊዜ ከደሴ መለሱኝ፣ አንድ ጊዜ እንደገና ጠፋሁ፣ አዲስ አበባ ገባሁ። እነሱ እንዳሰቡ ሳይሆን ግን አልሞከርኩም። አይ በቀድስም ይሄን ያህል ብዙ አልቀደሱ። አይ ሰማዕት ማርያም ወአዛ መንክር ወትቤሎ ኦነየ አመተ እግዚአብሔር ይኩን